start the C++ programming by Amharic course on algorithm development and representation በሚል ርዕስ እንጀምራለን። So before program is write, programmer must be understand the problems, formulate a solution and represent solution in the structure of the models. ይሄ ማለት ምን ማለት ነው? አንድ ፕሮግራመር መጀመሪያ መፍትሄውን ችግሩን መረዳት አለበት። ከዛ መፍትሄውን ማዘጋጀት አለበት። ከዛ ለመፍትሄው በተቀናጀ መልኩ ማቅረብ አለበት ማለት ነው። መፍትሄውን በተቀናጀ መልኩ ማቅረብ አለበት። የተመረጠው አሰራርና መፍትሄው አልጎሪዝም ተብሎ ይጠራል ማለት ነው። ይህንን ለማድረግ የሚያስችለን አልጎሪዝም ስልት እንለዋለን ማለት ነው። Okay, this algorithm is step-by-step procedure or set of instructions solving a problem to perform specific tasks. ይህ ማለት ምንድነው? እሺ መፍትሄ ላይ ከመድረስ ምን ማድረግ አለብን? ስቴፕ ባይ ስቴፕ ፕሮሲጀሩን መከተል አለብን ማለት ነው። ችግሮችን ለመፍታት ስቴፕ ባይ ስቴፕ and set of instruction መሆን አለበት ማለት ነው። So is example of algorithm አንድ ይሄኛውን ብንወስደው everyday of task actionዎች ይኖሩ። ለምሳሌ የሻይ making of cup of tea as algorithm ብንወስደው ይሄንን የሻይ አፈላል ሂደት በአልጎሪዝም ኤክስፕሬሽን ማድረግ እንችላለን ማለት ነው። ይህ ማለት ስቴፕ ባይ ስቴፕ ፕሮሲጀር ተከትለን ነው መሄድ አለብን ማለት ነው። So detail how to be reach solutions መፍትሄውን ለማግኘት እያንዳንዱ እርምጃው የተያያዘ ሂደት እና በቅድመ ተከተል ያለበት ስልት ነው ማለት ነው። ተከትለን ምን ማድረግ አለብን? ዲቴይሊ ማቅረብ አለብን ማለት ነው። So this set of sequential structure designed to solve the given of problems እያንዳንዱ ችግር መፍትሄ ላይ ለመድረስ ወይም የአንድ ስራ ለመስራት በቅድመ ተከተል የተደራጁ ግልጽ እና ውጥን የሆኑ መመሪያዎችን የያዘ ስልት ነው ማለት ነው አልጎሪዝም ማለት። ለምሳሌ ይሄ ቡና ሻይ ለማፍላት መጀመሪያ ምን ማድረግ አለብን? ስቴፕ 1 is starting ነው። starting organization organized everything together ሁሉም ነገር አንድ ላይ ማቀናጀት አለብን ማለት ነው። ከዛ ቀጥሎስ filling the kettle of water ውሃ መሙላት አለብን። እስከሚፈላ ድረስ መጠበቅ አለብን። ከዛ ይሄ ዘመናዊ ሻይ ነው። ቲ ኦፍ ባጉን ብርጭቆ ውስጥ ካፓችን ውስጥ ማስገባት አለብን። ሻይ ብርጭቆ ውስጥ then የፈላ ውሃ እዛ ውስጥ እንጨምራለን። ከዛ በፑን ሰሞፑን ያን የቅጠሉን እናወጣዋለን እስከሚበቃን ድረስ ከለር ውስጥ የቀየረልን ድረስ ማለት ነው። ሶ ወይን ወተር ወይም ደግሞ የወተት ወይም ደግሞ ሱካር እንጨምራለን። ከዛ ለሰርቪስ እናቀርባለን። ሶ እዚህ ምንድነው ስቴፕ የሆነ ግልጽ የሆነ መጨረሻና ኢንድ ያለው ሂደት አልጎሪዝም እንለዋለን ማለት ነው። ስለዚህ አልጎሪዝም ማለት አለበት ነው ፕሪሪኩዌስት ኦፍ ዲዛይኒንግ ኦፍ አልጎሪዝም። አንደኛ ፋይንዲንግ ፕሮብሌሙ ችግሩን ለመፍታት በደንብ ግልጽ ማድረግ አለበት ማለት ነው። ችግሩን በግልጽ መግለጽ መቻል አለበት። ክሊን ቱ ቢ ፕሮብሌም ሶልቪንግ ክሊን ሆነ ግልጽ ሆነ አረዳድ መረዳት። ሰከንድ ደግሞ ዲፋይንድ ኢንፑት ኤንድ ዘ አውትፑት ገቢና ወጪውን ግብአቱን መግለጽ አለብን። then outline the processes ይሄኛውን ተጠቅመን some of action መሀሉ ላይ ስቴፖችን
አድሬስ ማድረግ መቻል አለብኝ ማለት ነው። ይሄ ምንድነው? ሰም ፕሮግራም ስንጽፍ ምንድነው ስታርት እና ኢንድ አለው። ሶ አልጎሪዝም በዛ ልክ ነው አሰምሽን የሚያደርገው ማለት ነው። ስታርት እና ኢንድ ሰም ኦፍ ኮድ ስንጽፍ ስታርት እና ኢንድ እንዳለ ሁላ አልጎሪዝም ስታርት እና ኢንድ የያዘ አሰምሽኖች ነው የሚከተለው። ሶ ሁለተኛ ነው ዲተርማይን ዘ ኢንፑት፣ ኢንፑቱን ዲተርማይን ማድረግ አለብን ማለት ነው። ሶ ኢንፎርሜሽን ኒድስ ቱ ቢ ሶልቪንግ ፕሮብሌም፣ በችግሩ የሚጠቅመን ኢንፎርሜሽኖችን ማቀናጀት። እንደ ኢንፎርሜሽን ይሄ ኢንፑቱ ለኢንፎርሜሽን ነው የሚጠቅመን፣ የሚጠቅሙ ግብአቶች ማለት ነው። ኢንፎርሜሽን ዳት ዊ ሴንድ ቱ ኦር ኢንተር ቱ ኮምፒውተርስ፣ ወደ ኮምፒውተር የምንልከው ወይም ደግሞ የምናስገባው መረጃ ምን ሊሆን ይችላል? ቁጥር ሊሆን ይችላል፣ በጽሁፍ በኢሜጅ ወይም በኪቦርድ ኮማንድ ልናስገባ እንችላለን ማለት ነው። then determine expected of the output፣ ውጤት ኦኬ። ይሄን ነው what algorithm produce as the results፣ የአልጎሪዝሙ ውጤት ወይም ሪዛልት ምን መሆን እንዳለበት ኤክስፔክት ማድረግ መቻል አለብን ማለት ነው። ኮምፒውተር ፕሮሰስ ዳታ and display to the users፣ ኦኬ። ለተጠቃሚ ኮምፒውተር ዳታ በዲስፕሌይ ሲያደርግ ወይም በቴክስት ዲስፕሌይ ኦፍ the screen or displays the message on the screen such as save ፋይል saved የሚለው ሜሴጅ ሊደርሰን ይችላል ማለት ነው። ኦር ሰም ዶክመንት ከጻፍነው ብዙም ፕሪንት በማድረግ ወይም ደግሞ numberically represented ሰም ኦፍ ዋት ነምበር ኦፍ ሪዛልቱ ሰም ሊሆን ይችላል፣ አቨሬጅ ሊሆን ይችላል፣ ኤሪያ ሊሆን ይችላል ማለት ነው። ሰም ማቴማቲካሊ ፕሮብሌሞች ከሆኑ ሶ then algorithms can write help to above this parameter፣ እነዚህ ኢንፑት አውትፑት ፓራሜትሮች ተጠቅመው ችግሮችን መፍታት ይችላል ማለት ነው። ኦኬ ሶ እንደ ኮምፒውተር ስንጽፍ ኢንፑት እና አውትፑት እንዳለ ሁላ አልጎሪዝም ምን አለው? ኢንፑት እና አውትፑት አለው። ደን ያገኘውን ፕሮብሌም ወደ አልጎሪዝም እንቀይራለን። ሶ ይሄኛው ኮምፒውተር አንደርስታንድ እንዲያደርግ ምን ማድረግ አለብን? ዲስ አልጎሪዝም ትራንስሌትድ ማድረግ አለብን ወደ ሰም ኦፍ ስፔሲፊክ ፕሮግራሚንግ ላንጉዌጅ። ኢት ሜይ ቢ ሲ ፕላስ ፕላስ ሊሆን ይችላል። ወደ ሲ ፕላስ ፕላስ ኮዱን ላንጉዌጅ ቀይረ ነው ምን ማድረግ ይችላል? ክሬት ኤክስኪዩት ፎር ሶፍትዌር ማድረግ እንችላለን ማለት ነው። Algorithm is converted into program or code that computer can be understand። ኮምፒውተራችን አንደርስታንድ እንዲያደርግልን አልጎሪዝሙን በኮድ ወይም ደግሞ ዋን ኦፍ ዘ ፕሮግራሚንግ ላንጉዌጅ መጻፍ አለብን ማለት ነው። and this input ይወስዳል set of rule that obtain expected output from the given inputs ከሆነ ኢንፑት ወስዳል ጀስት ኦልሬዲ የታወቀ አውትፑት ይሰራልን ስቴፕ ፎሎ የሆነ የተደራጀ ተግባር ያለው ሂደት አልጎሪዝም እንለዋለን ማለት ነው። So step by step method for the solving problem or doing some tasks and the expression some of the output of this ሊያወጣልን ይችላል ማለት ነው። So write of algorithm describe the step of needed that converted input to output ማለት ነው። የሆነ በስቴፕ እና በስቴፕ ተከትለን ደረጃ በደረጃ ተከትለን ምን ማድረግ ነው? የሆነ አውትፑትን ከኢንፑት ተቀብለን አውትፑትን ዲስፕሌይ የምናደርግበት ሂደት ነው አጻጻፉ። So algorithm is infinite set of steps define the solution of particular problem። So በተወሰነ set of the step ምንድነው ዲፋይንድ የተደረገ ነው ማለት ነው። ስቴፖች ምንድናቸው? ስቴፕ ዋንም ሊሆን ይችላል ዋን ጀምሮ እስከ የሆነ ስቴፕ ድረስ ምንድነው ኤንድ የሆነ ስቴፕ አለ ማለት ነው። ፊክስድ የሆነ ስቴፖች ይኖራሉ። that means set infinite set የሆነ ማለት ነው። የማይቆም ስቴፕ አይኖርም ማለት ነው። the effective የሆነ procedure for solving problem ማለት ነው። this የሆነ አጠር መጠን ያለ ስቴፕ is fixed የሆነ infinite of number የሆነ ስቴፕ ማሟላት አለበት ማለት ነው። አንድ አልጎሪዝም ለመባል so computer programming algorithm will define the structure to solving a problem is the take the inputs
and output is desired that's output ማለት ነው። ኢንፑት ተቀብሎ አውትፑትን ዲስፕሌይ ያደርግልናል ማለት ነው። ሶ ይሄኛው አልጎሪዝም ምንድነው? ላንጉዌጅ አለው ኖ ኒድድ ቢሎንግ ቱ ዘ ፓርቲኩላር ኦፍ ዘ ላንጉዌጅ ዜር ሲምፕሊ ካን ቢ ቴክ እንግሊሽ ላንጉዌጅ የሚጠቀም ነው። ሶ ኮምፒውተርስ ኖት አዝ ኮምፒውተር ላንጉዌጅ አይደለም ማለት ነው። ስለዚህ ወደ ኮምፒውተር ላንጉዌጅ መቀየር ይጠበቅብናል ማለት ነው። and this step by step procedure of set of rule is follow ምን መከተል ይችላል? calculation of some problem of operation that is can be specified by the computers. Algorithm simply step by step instruction to complete the task እንለዋለን ማለት ነው።